ማለት ነው ማኑ ምናችን ሞኝ ነው እኛ ሲጀመር እሷን አግተን እዚህ የምናበላው የምናጠጣው የምናስቀምጣት እንዴት ብታስቡ ነው ባካችሁ በዚህ ላይ ልክ ጭንቅላታችሁ እንዴት ነው የሚያስበው ዋው ጭንቅላት አሪፍ ጭንቅላት ያላችሁ መረጃውንም ያቀበላችሁትም አለች ተብሎ የመጣውም ሰው አስተሳሰባችሁ ሳላደንቅላችሁ አላልፍም እንዴት እንደዚህ እንደምታስቡ የሚገርም አስተሳሰብ ነው ማለት ገናንም ይገርመኝ እኔ ያው የት ነው ሄደችው ጭንቅላው እኛ እንርዳችኋለን አልናችሁ በስነ ስርዓት እናገዛችሁ እንተባበር እንተጋገዝ ብያችሁ ነበር ግን አላመናችሁበትም ማለት እኛም በበኩላችን ማድረግ የምንችለው ነገር አድርገን ልጅቷ እንድትገኝ ማድረግ የምንችልበትን ወይ እንፍጠር ብለን ነበር ግን ደግሞ ዞራችሁ እናንተ እኛ ነው እየወቀሳችሁ ያላችሁት ስለዚህ ከዚህ በላይ ልጁም እና ቤተሰቦች እኛ ጋር አሁንም ቢሆን አስረግጬ የምነግራችሁ ነገር ሄርሜላ እኛ ጋር የለችም አብርሃሙን ከማናችሁም ምናልባት ልትጠረጥሩ ትችላላችሁ በሁኔታዎች በይን ነገር ልትገምቱ ትችላላችሁ ግን አሁንም ሄርሜላ እኛ ጋር የለችም እንደውም ጊዜ ሳይረፍድባችሁ ሌላ ሰው ጋር ሄዳችሁ ማገሙት ሰው ጋር ሄዳችሁ በጠይቁ ነው የሚሻላችሁ እና ወሬ አቀባዮች ደግሞ ረፍ ምንም አታመጡም አወራችሁ አላወራችሁ ቢቀየር ነገር የለም እውነት እስካለ ድረስ ማለት ነውና ረፍ ብታርፉ ነው የሚሻለው ብዙ ትርፍ ባንነጋገር አሪፍ ነውና ስነ ስርዓት ይዟችሁ በስነ ስርዓት በተከባበርን እንጂ እኔ ታቁኛላችሁ ችግር የለብኝም ማናችሁ ጋር እመጣለሁ ግን ደግሞ እዚች ጋር ከወንድሜ ነው ወንድሜ በማከብረው መንገድ አከብረዋለሁ አንዳንዴ ማየውን ኮሜንት ሰብሶች አላችሁና ደግሞ የአብርሃም ወዳጅ ነው የምትሉ ሰዎች አላችሁና እናንተም እስቲ ወዳጅ እንደሆናችሁ በቅርቡ እናያለን እኔ አሁን የአብርሃም ጠላት ነኝ አይደል እናንተ ወዳጅ ናችሁ እስቲ ማንም ለአብርሃም ወዳጅ እንደሆነና ማን ጠላት እንደሆነ በቅርቡ የሚለይለት ይሆናል ችግር የለውም ጊዜ ፈታው ብሏል አብርሃም እውነቱን ነው ጊዜ ማይፈታው ነገር የለም እስቲ ጊዜ እስከሚፈታው እንጠብቃለን ማንኛውም ነገር እናንተም በሰላም ነው ያቆያችሁ እስከዛ ድረስ ሌላ ምንም እላችሁ ነገር የለም